በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድሚያ ለዚህ ታሪካዊ ጉባኤ ቤት የምርቃን የዝግጅት ቀን በመብቃታችን ሁላችሁንም እንኳን አደረሳችሁ እላለሁ። እኔ ስሜ መጋቤ ሰላም ሙሉ ዓለም ዋለ ነው የሚባለው። የዚህ ጉባኤ ቤት የጉባኤ ቤቱ የቤተሰብ ጉባኤ የሚባል ምክር ቤት አለው ራሱን ችሎ። በዚያ ምክር ቤት ወደ 5 ምንሆን ኮሚቴዎች አለን። ትልቁ የኛ የሥራ ድርሻ የነበረው ጉባኤ ቤቱን በህብረተሰቡ ዘንድ የማስተዋወቅ ስራ ነው። ሰፊውን ስራ እየሰራን የቆየ ነው። ምክንያቱም ይህ ታላቅ ጉባኤ ቤት በህብረተሰቡ ዘንድ እውቅና ተፈጥሮለት ህብረተሰቡ ሊደግፈው እና ከጎኑ ሆኖ ሊያጠናክረው የሚገባው ነው። በዚህ ምክንያት እኛ ትልቁ ዓላማችን የነበረው ህብረተሰቡንና ጉባኤ ቤቱን የማገናኘት ስራ ነው እየሰራን የቆየ ነው። መነሻ ያደረግነው የነበረውም ወደ ጉባኤ ቤት መጥተው በጉባኤ ቤቱ ተሳታፊ እንዲሆኑ በማድረግ በተለይ በከተማው አካባቢ በኦርቶዶክሳዊ ሃይማኖታቸው ጽናት ያላቸው ደጋፊ ኃይሎች ብለን የምንላቸውን በጣም ታላላቅ ሰዎች እነሱ ተመርጠው መጥተው በጉባኤ ቤቱ አዳራሽ በአባታችን በመምህራን በጻለሙ ሰፊ የሆነ ዕውቀትና ግንዛቤ እንዲወስዱ የማድረግ ስራ ነው የተሰራው። ከዚያ ቀጥሎ በደረጃ ነው ሰነድ የነበረው። በተለይ በየአጥቢያ ቤተክርስቲያኑ በሰበካ ጉባኤነት በተለያየ ኃላፊነት ሰፊ አገልግሎት እየሰጡ የቆዩትን የተሻሉ ያልናቸውን የተሻለ አቅም ፈጥረው ጉባኤ ቤቱን በሐሳብም በተለያየ መንገድ ይደግፋሉ ብለን ያልናቸውን ነው ወደ ጉባኤ ቤቱ ተመልምለው መጥተው ስልጠና እንዲወስዱ የተደረገው። ከዚያ ቀጥለን በቤተ ክርስቲያን አካባቢ የሰንበት ተማሪዎች አመራሮችን በቤተ ክርስቲያን አሁንም ሰፊ ስራ የሚሰሩ ወጣቶች አሉ። የቤተ ክርስቲያን ተቆርቋሪ የሆኑ ትልቅ ኃላፊነት ያለባቸው እነሱንም ጠርተን በጉባኤ ቤቱ አሁንም በአባታችን በእንታ በጻ ከፍተኛ የሆነ ትምህርት እንዲያገኙ በማድረግ ከዚያ ቀጥለን ወደ የት ነው የገባነው የነበረው የእድር አመራሮች የህብረተሰቡ ወኪሎች ናቸው። በእነሱ አካባቢ ያሉትን ደግሞ ጥሪ አድርገን በጉባኤ ቤቱ አሁንም የዚህን ታላቅ ጉባኤ ቤት ልልናውን፣ ዓላማውን፣ ራዕዩን፣ ተልእኮውን በሰፊው እንዲያውቁ በማድረግና ግንዛቤ ይዘው እንዲሄዱ በማድረግ በእነሱ አካባቢም ላይ ሰፊ ስራ ተሰርቷል። ከዛም የንግድ ህብረተሰቡም ከንግድ ማህበረሰቡም የተውጣጡ የተሻለ አስተሳሰብ የተሻለ አመለካከት በተለያየ መንገድ ሊደግፉ ይችላሉ የሚሉትንም ኃይሎች እንዲሁ ወደ ጉባኤ ቤቱ በተያዘው ፕሮግራም መሰረት መጥተው ያ ጉባኤ ቤቱ ላይ የሚሰጠውን የጉባኤ ትምህርት ተሳትፈው እንዲሄዱ በማድረግ ከዚያም ውጭ በየቤተ ክርስቲያኑ ደግሞ ከሃይማኖት መሪዎች አካባቢ የተሻለ እንዲሁ በሰበካ ጉባኤነት በተለይ ገብተው የሚያገልግሉትን አብረን እንደሱም ዕውቅናውን እንዲወስዱ በማድረግ የተቻለውን ያህል ሰፊ ስራ ተሰርቷል። በዚህም ጉባኤ ቤቱ በአሁኑ ሰዓት በእርግጠኝነት በደብረ ታቦር አካባቢ ከፍተኛ ዕውቅናን አግኝቷል። ምክንያቱም ጉባኤ ቤቱ አንደኛ በየአጥቢያ ቤተክርስቲያኑ እየተመደቡ እሁድ ወይም በታላላቅ በዓላቶች ላይ ሰፊ የሆነ ትምህርት በመስጠት የስብከተ ወንጌል ትምህርት በመስጠት ህብረተሰቡን የኦርቶዶክሳዊ ሃይማኖትን አጠናክሮ እንዲቀጥል በማድረግና ሌሎች መጤ ሃይማኖቶችን የሚፈጥሩትን ተጽዕኖ መቋቋም የሚችል የህዝበ ክርስቲያን በመፍጠር በኩል ሰፊ ስራ እየተሰራ ነው ያለው። ምክንያቱም ከዚህ ጉባኤ ቤት ተምረው የወጡ ደቀ መዝሙሮች ናቸው በአሁኑ ሰዓት በአካባቢያችን ከዚህ አካባቢ ከተማውን ብቻ ሳይሆን ወደ ገጠር ሁሉ እየወጡ ሰፊ ትምህርት እየሰጡ ህብረተሰቡን ከአጉል ባህል ከአጉል እምነት
ከተለያየ አስተሳሰብና አመለካከት እርስ በርስ ከመገዳደልም ሳይቀር ሊመልስ የሚችል በጣም ጠንከር ያለ ትምህርት እየተሰጠ ያለው አሁንም ከዚህ ጉባኤ ቤት በፈለቁ ምሁሮች ነው። ስለዚህ ይሄ ሰፊ ስራ እየተሰራ ያለበት ሁኔታ ላይ ያለው በህዝብ ግንኙነቱ በኩል። ሌላው ምንድነው ይህ ጉባኤ ቤት ቅድም አባታችን ሲባል እንደነበረው ከአባቶች ወደ ልጆች መተላለፍ አለበት ነው። አሁን ይሄን ታሪክ ያገኘነው ይሄ ቦታ አፄ ቴዎድሮስ ጉባኤ ቤት ብለው ከፍተውበት እንደነበር ታሪክ ያስረዳል። ያ ታሪክ አሁን ታድሷል። በጣም በተሻለና ዘመናዊ በሆነ መንገድ ያው ግንባታውም እንግዲህ እጅግ በሚያስደንቅ ደረጃ ነው። በመንግስት ሊገነባ የማይችል ህንፃ የተለያዩ የህብረተሰብ ክፍሎች ከውጭ ሀገርም ከሀገር ውስጥም በመለመን ማለት ይቻላል ይሄ ግንባታ እየተካሄደ ነው ያለው። ትልቁ ድጋፍ የሀገረ ስብከቱ ድጋፍ፣ የደብረ ልዑላን መድኃኔዓለም የሰበካ ጉባኤ ድጋፍ እና ከህብረተሰቡ ተውጣተው የእንታበፃን በሚደግፉ በሚያግዙ ኮሚቴዎች አማካይነት እዚህ ደረጃ ደርሷል። ቀጣይም ያለማቋረጥ አሁን ካለው እንደተባለው አሁን ቀደም አስመርቀዋልኝ። አሁን ደግሞ ነገ ወደ 23 የሚሆን እንግዲህ ግንቦት 16 ያስመርቃሉ። ከዚህ የበለጠ ስልጠናው እየቀጠለ ይሄዳል። እንደውም አንድ የተጀመረ ህንፃ አለ። ያ ምንድነው ከውጭ ሀገር ሳይቀር የውጭ ዜጎች ሳይቀር መጥተው የሚማሩበት ኢንተርናሽናል ህንፃ ነው እየተገነባ ያለው እና ራዩ እና ተልኮው እጅግ ከፍ ያለ በመሆኑ ይህን እንግዲህ እኛም ማንኛውም ኢትዮጵያዊ ህዝበ ክርስቲያን የሆነው ሁሉ ክርስቲያናዊ የሆነ በኦርቶዶክስ ሃይማኖት ውስጥ ያለ ሁሉ ሊደግፈው ሊያግዘውና ሊያጠናክረው ይገባል የሚል የመጨረሻው መልእክቴ ይሄ ነው የሚሆነው። ስለተጋበዝኩኝ በጣም አመሰግናለሁ። በዚች የተከበረች የተቀደሰች ዕለት ሳይገባኝ ከእናንተ ፊት ቆሜ የዚህን ታላቅ ተቋም ምረቃ ምክንያት በማድረግ ጥሪ ለማድረግ እዚህ በመገኘቴ እግዚአብሔር ይመስገን። እንግዲህ ከ5 ዓመታት በፊት እጅግ አጭር በሚባል ጊዜ ባዶ ቦታ ላይ ቆሻሻ መጣያ ቦታ ላይ እግዚአብሔር በረከቱ አርፏል። ክቡራን አባቶች፣ እናቶች፣ ውድ ቤተ ክርስቲያን ልጆች በበጌ ምድር በደቡብ ጎንደር ደብረ ታቦር ከተማ የደብረ ልዑላን መድኃኔዓለም ቤተ ክርስቲያን 4ቱ ቤተ ጉባኤ በአይነቱና በይዘቱ ድንቅ የሚባል 2ኛ ዙር የደቀ መዛሙርት በዓል ምረቃ በዓል የጉባኤ ቤቶችን ከቀብር ቤትና ደካማ ጎጆ እንዲሁም ተማሪዎቹን ዕለት ምግብ ፍለጋ መንከራተት ማቆም ያስቻለ የዘመኑን እድገት የዋጀ የመጀመሪያ ዙር መማሪያ መኝታና መመገቢያ ህንፃ ግንባታ ምረቃ እንዲሁም ከዚህ ምግባረ ሰናይ ተግባር እና በተሻገረ ዓለም አቀፍ ስኮለርሺፕ ጉባኤ ቤት 2ኛ ዙር ግንባታ ድጋፍ ያደረጉ የኢትዮጵያ ተዋሕዶ ቤተክርስቲያን ልጆችና አባቶች እውቅና ምስጋናና ጸሎት መርሃ ግብር ተዘጋጅቷል። የምናከብረው ስራ የድንጋይና የሲሚንቶ ግንባታ ብቻ አይደለም። የእምነት የትጋትና የአንድነት ፍሬ ነው። መጽሐፈ ምሳሌ እንዲህ ይላል፣ ጥበብ ቤትን ትሰራለች፣ አስተዋይነትም ታጸናዋለች። ይህ የተሰራው ጉባኤ ቤት በጥበብ የተጀመረ በእምነት የተጠናቀቀና በፍቅር የተጠናከረ መሆኑን ይህ ቃል ያሳያል። ይህ የተቀደሰ ቦታ በፕሮግራሙ ዕለት በሚታደሙ አባቶች ሰፊ ጸሎትና ቡራኬ ዘመኑን የተላበሰ የትምህርት መድረክ፣ የመንፈሳዊ እድገት ማዕከል፣ የተስፋና የአገልግሎት ምንጭ እንዲሆን ሰፊ ጸሎትና ቡራኬ ይደረግበታልና የዕለቱ ታዳሚ መሆን የማይገኝ ዕድል ነው። በዚህ ቤት የተማሩ ደቀ መዛሙርት ነገን የሚመሩ ብርሃን መሆናቸውን ምስክር የሚሰጥበት፣ የሚዘሩት ዘር የሕይወት ፍሬ እንዲሆን ምርቃትና አደራ የሚቀበሉበት ቦታና ሰዓት ላይ በመገኘት በእግዚአብሔር ዘንድ የታዳሚ ክብር ዋጋ ይሰጣል።
በተለይም በዚህ ፕሮጀክት ጊዜ በገንዘብ፣ በጉልበት፣ በጸሎትና በምክር አስተዋጽኦ ያደረጉ ሁሉ ልጆችና አባቶች ስለ ታማኝነታቸው እና ስለ ፍቅራቸው በቅዱስነታቸው ምስጋና የሚቸሩበት ዕለት ነው። እናንተ የዘራችሁት ይህ መልካም ስራ በብዙ ትውልድ ውስጥ የሚቀጥል በረከት መሆኑን ይታወጅላችኋል። የሚከበረው የፍጻሜ ደስታ ሳይሆን የአዲስ ጉዞ መጀመሪያ ተብሎ የሚዘከርበትም የተቀደሰ ዕለት ነው። እንግዲህ በአንድነት የጀመርነውን ይህን መንገድ በትጋትና በእምነት እንቀጥል ዘንድ ብርታት ከእግዚአብሔር የሚጠየቅበት ጉባኤ ቤታችንም ለእግዚአብሔር ክብር፣ ለማህበረሰባችን ጥቅም፣ ሰላምና ለትውልድ ተስፋ እንዲሆን ጸሎት የሚያዝበት ቀን ነው። በዓለም ዙሪያ የምንገኝ ምዕመናን ሁሉ እግዚአብሔር የጀመርነውን እንዲጨርስልን የተሰራውንም እንዲባርክ እና ሰላም፣ ጤናና በረከት እንዲያድለን ጸሎተ ብራኬ የምንቀበልበት ቀን ስለሆነ የቻልን ሁሉ እንድንገኝ የድንግል ልጅ ይርዳን። የጥሪ መልእክቱን በማድረስ የበኩላችንን እንወጣ መልእክታችን ነው። አመሰግናለሁ። በዛሬው ዕለት እንደምታዩት ይህን የመሰለ የጉባኤ አዳራሽ ተዘጋጅቶ በዚህ በተከበረው ሁኔታ ሐሳባችንን እንድንሰጥ ስንጋበዝ እና ለዚህ ቀን ላደረሰን አምላካችን ክብር ምስጋና ይገባዋል እላለሁ። ከዚህ በመቀጠል ያው እንደሚታወቀው ይሄ የአራቱ ጉባኤ ምስክር ቤት ቀደም ብሎ የተጀመረው በዛፍ ጥላ ስር ነው፣ በመቃብር ቤቶች ነው። አሁን ደግሞ ዘመኑ በፈቀደለትና ዘመኑን በዋጀ መልኩ በዚህ ልክ ተሰርቶ በማየታችን አምላካችንም አሁንም በድጋሚ ምስጋና እንዲገባው እለምናለሁ። እንግዲህ ከዚህ በመቀጠል በዛሬው ዕለት የምስጋና ቀን ነው። ምስጋና ደግሞ የአምላካችን ጸጋ ወይም ስጦታ ነው እላለሁ። እንግዲህ ምስጋና በሁለት መንገድ ማየት ይቻላል። አንደኛው ምስጋና የምናደርገው እድሉ ገጥሟቸው በአገር ውስጥም ሆነ በውጭ ለዚህ ጉባኤ ቤት መጠናከር፣ ለዚህ ጉባኤ ቤት ማዕበብ በርካታ ድጋፍ ያደረጉ በጉልበትም በእውቀትም በማቴሪያልም በተለያየ መልኩ ድጋፍ ላደረጉ ወንድሞቻችን ምስጋና ለመቸር ነው። ይሄም በውስጥም በውጭም ለሚገኙ የኦርቶዶክስ ሃይማኖት ተከታዮቻችን አንደኛው ምስጋና ለመቸር ነው። ሁለተኛው ምስጋናችን ይሄ ጉባኤ ቤት እንደሚገነባ እንደሚሰራ እዚህ ደረጃ ለመድረሱ ያልሰሙ ወንድሞቻችን፣ እህቶቻችን፣ አባቶቻችን ካሉ በዚህ ዛሬ ላይ በምናደርገው ሁኔታ ላይ ተመልክተው በተለይም ግንቦት 16 ቀን በምናስመርቅበት ሁኔታ ላይም የተለያየ ድጋፍና ስጦታዎችን ለማድረግም እንዳንድ መነሻና ማስፈንጠሪያ መንገድ ነው ብለን ስለምናስብ ነውና የዛሬዋ ቀን ምስጋና በሁለት መንገድ እንዲታይ የምናደርግበት ነው። እንግዲህ ከዚህ በመቀጠል ግንቦት 16 ሁለት ትላልቅ ነገሮችን እንፈጽማለን ብለን ያሰብነው። የመጀመሪያው ጉዳይ በሁለተኛ ዙር የሚመረቁ ወደ 24-25 አካባቢ የሚደርሱ ደቀ መዛሙርት አሉ። እነዚህ የእያንዳንዷ አጥቢያ ቤተክርስቲያን አገልጋዮች ናቸው፣ አስተማሪዎች ናቸው፣ መሪዎች ናቸው። ስለዚህ በአይነቱ ልዩ በሆነ ሁኔታ የምናስመርቅበት የደቀ መዛሙርት ምረቃ የምናደርግበት ጉዳይ ስለሆነ በዚህ ዕለት ድጋፍ ያላደረጉም ወንድሞቻችን ተገኝተው እነዚህን ወንድሞቻችን እንድናስመርቅ ከልብ እጠይቃለሁ። ሁለተኛው ይሄ የሚያምር ህንፃ የመጀመሪያ ዙር ህንፃ ምረቃ ነው የምናደርገው።
ይሄ የመጀመሪያ ዙር ህንፃ በብዙ መልኩ ከ90-95% በላይ በሚባል መልኩ 99% በሚባል መልኩ የተፈጸመ ስራ ነው። ይሄ ስራ በአይነቱ የተለየ ነው። የተለያዩ የጉባኤ አዳራሾች አሉት። የማስተማሪያ ቤቶች አሉት። እንዲሁም ደግሞ ለቱሪዝም እና ለባህላችን ለማጠናከር በሚያመች መልኩ እነዚህ ያገኘናቸውን ሀብቶቻችን በሙሉ መዛግብቶችን በሙሉ የምናስቀምጥባቸው ቤተ መጻሕፍትና የተለያዩ ቦታዎችን የተገነባበት ህንፃ ስለሆነ ይሄ በአይነቱ የመጀመሪያ ነው ብሎ መውሰድ ይቻላልና ይሄም ምርቃን የሚመረቅበት ቀን ነው። ምናልባት ይሄን ህንፃ ስናስመርቅ ሌላም ደግሞ አደራ አለብን። G+4 የሚባለው ወለል 4 የሚባለውን በተለይ ለኢንተርናሽናል ስኮላርሺፕ የሚያገለግል ህንፃ በፋውንዴሽን ደረጃ በመሰረት ደረጃ የተጀመረ ህንፃ አለ። ይሄ ህንፃ ደግሞ የብዙ ሰዎችን ድጋፍና ስጦታ እርዳታ የሚጠይቅ ጉዳይ ነው። እዚህም የደረሰው በወንድሞቻችን በውጭም በውስጥም ባሉ ደጋፊዎች ስለሆነ አሁንም በቀጣይ እዚያኛው ላይም ድጋፍ የምንጠይቅበት ነው። በተለይ ይሄኛው ዓለም አቀፍ ስኮላርሺፕ ሲሰራ በተለያየ ዓለማት የሚገኙ የኦርቶዶክስ ሃይማኖት ተከታዮች በበቃና በስነ ምግባር የታነጹ ወንድሞቻችን የምናስመርቅበት ነው። እነዚህ ተመራቂዎች ደግሞ በሁሉም አካባቢ ላይ መጥተው የሚማሩበት መድረክ ነው ብለን እናስባለን። እዚያው ሳለም ደግሞ አምባሳደሮቻችን ናቸው ብለን መውሰድ እንችላለን። አምባሳደሮቻችን ናቸው ማለት ምንድነው? ደብረ ታቦር ትልቅ ሀገር ነው። እንደው በዘመነ መልኩ እንኳን የተመሰረተበት በ1327 በነ አጼ ሳይፈ አረድ ጊዜ የተመሰረተ ትልቅ ከተማ ነው። ግን ከተማው ትልቅ ነው ብለን በእድሜ ጠገብ ቢሆንም አሁን የደረሰበት ደረጃ ደግሞ እዚህ ግባ የሚባል ነገር የለውም። ምናልባት ግን እነዚህ ህንፃዎች ሲገነቡ እነዚህ አይነት መልካም ስራዎች ሲሰሩ ደግሞ የከተማችን አንድ ከፍታና ከተማችንም ኢሜጁን ቢውልድ የምናደርግበት የምንገነባበት አንዱ የማስፈንጠሪያ መንገድ ነው ብለን መውሰድ የምንችልበት ስለሆነ ይሄን ለዚህ ህንፃ አስፈላጊውን ድጋፍ እንዲደረግ አሁንም በቤተክርስቲያኗ ስም እንጠይቃለን ማለት ነው። እንግዲህ በአጠቃላይ በዚህ ቤተክርስቲያን ውስጥ በዚህ ጉባኤ ውስጥ የበርካታ ተዋጽኦ እንዳለ መውሰድ ይቻላል። የመጀመሪያውን ጉዳይ አንደኛ ሐሳብ በማመንጨትም ቢሆን ከቦታ መረጣና ከቦታው ፍቃድም ጀምሮ በትልቁ ለሰሩ አባታችን አቡነ ሚካኤል አሁንም በድጋሜ ትልቅ ሞራልና ድጋፍ ሊቸራቸው ይገባላለሁ። በሁለተኛ ደረጃ የደብሩ አባታችን ያው ስማቸውን በጊዜው ባላውቅም የሳቸውም ተሳትፎ በቀላሉ የሚታይ አይደለም። በየጊዜው በየሰዓቱ እየመጡ ለዚህ ጉባኤ ቤት መጠናከር ያደረጉት አስተዋጽኦ በጣም ትልቅ ነውና ለሳቸውም እግዚአብሔር ዋጋቸውን ይሰጣቸው አሁንም እለምናለሁ። በሶስተኛ ደረጃ ክቡር አባታችን ቀሲስ ምረት ሞላም በሐሳብም በተለያየም ደረጃ ያደረጉት ድጋፍም ቀላል የሚባል አይደለምና ለሳቸውም ጤናና ክብር ሊሰጣቸው ይገባል እላለሁ። ከዚህ በተረፈ በተለያየ ጊዜያት በገንዘብም በማቴሪያልም በተለያየ መንገድም ተዋጽኦ ያደረጉ ወንድሞቻችን በጉልበታቸውም በሐሳባቸውም እየተረዱ ያሉ ልክ እንደ ፍስሐ አይነት ወንድሞቻችንም በትልቁ ዋጋ ሊሰጣቸው የሚገባ ጉዳይ እንደሆነ አምንበታለሁ የሚል ሐሳብ ነው ያለኝ። ስለዚህ ግንቦት 16 ለዚህ ለከተማችን ትልቅ ቦታ ሰጥተን የምንሰራበት ስለሆነ በዚህ የምረቃ በዓል ሁሉም በውጭም በውስጥም ያላችሁ በሙሉ እንድትገኙልን ድጋፍም እንድታደርጉልን የሚል አጠቃላይ አስተያየት ለመስጠት ነው። እንግዲህ በቀጣይ ትልቅ ተልዕኮ አለብን። ይሄ
በተለይ ግራውንድ ፕላስ 4 የኢንተርናል ስኮላርሺፑ በጣም ትልቅ ህንፃ ስለሆነ ለዚህ ስራ አስፈላጊውን የማቴሪያልም የገንዘብም የሐሳብም የእውቀትም ድጋፍ እንድታደርጉልን በአደራ ጭምር በዚህ በአራቱ ጉባኤ በቤተክርስቲያናችን በዞናችንም አጠቃላይ እጠይቃለሁ። በአጠቃላይ እንግዲህ ለፍጻሜ ያብቃን። አመሰግናለሁ።